እንደዚህ ይላል እግዚአብሔር ቃል። ጳውሎስም ቁጥር 1 ሸንጎን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚህ ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ አለ። ሊቀ ካህናቱም ሐናንያ አፉን ይመቱ ዘንድ በአጠገቡ ቆመው የነበሩትን አዘዘ። በዚያን ጊዜ ጳውሎስ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው፣ አንተ ግን በሕግ ልትፈርድብኝ ተቀምጠህ ሳለ ያለ ሕግ እመታ ዘንድ ታዛለህን? አለው። በአጠገቡ የቆሙትም የእግዚአብሔር ሊቀ ካህናት ትሳደባለህን? አሉት። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባላውቅ ነው፣ በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏል አላቸው። ጳውሎስም እኩሌቶቹን ሰዱቃውያን እኩሌቶቹን ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ ፈሪሳዊ የፈሪሳዊም ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎ ጮኸ። ይህንም ባለ ጊዜ በፈሪሳውያን በሰዱቃውያን መካከል ጥል ሆነ፣ ሸንጎ ተለያየ። ሰዱቃውያንም ትንሣኤ መልአክም መንፈስም የለም የሚሉ ናቸው። ፈሪሳውያን ግን ሁለቱንም ያምናሉ። ታላቅም ጩኸት ሆነ። ከፈሪሳውያን ወገን የሆኑ ጻፎችም ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይንም መልአክ ተናግሮት ይሆን ብለው ተከራከሩ። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገለጣጥሉት ፈርቶ ጭፍሮች ወርደው ከመካከላቸው እንዲነጥቁት ወደ ሰፈር እንዲያገቡ አዘዘ። ቁጥር 11 ይሄ ነው። በሁለተኛው ሌሊት ጌታ በአጠገቡ ቆመ። ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከርክ እንዲሁ በሮሜ ትመሰክርልኛለህ፣ ይገባሃል፣ አይዞህ አለው። በሁለተኛው ሌሊት ይህ ሁለተኛው ሌሊት ከባድ ሌሊት ነው። የመጀመሪያው ሌሊት በዛ ሸንጎ ፊት በተሰበሰበ ሰዓት ሸንጎ በጥል ባለመግባባት ሲለያይ፣ ሁለተኛው ሌሊት ግን ጳውሎስ ወደ ሸንጎ በሚመጣ ሰዓት ይዘውት ሊገድሉት መንገድ ላይ እንቀልበዋለን፣ መንገድ ላይ ይዘን እንገድለዋለን ብለው ተመካከሩ ይላል ወረድ ብላችሁ ስታነቡት። ነገር ግን እግዚአብሔር በሁለተኛው ሌሊት መጣና እንዲህ ያለው፣ ጳውሎስ አይዞህ አትፍራ አለው። ሌሊት ከባድ፣ ሌሊት አስጨናቂ፣ ሌሊት የሐዘን፣ ሌሊት መውጫ የሚጠፋበት፣ ሌሊት ተስፋ የሚጨልምበት ነው። ነገር ግን በሁለተኛው ሌሊት የመጀመሪያው ሌሊት እግዚአብሔር ያለ አይመስልም፣ ድቅድቅ ነው፣ ከባድ ነው። በሁለተኛው ሌሊት ግን እግዚአብሔር መጣ። ኢሳይያስ ላይ ስታነቡ ሌሊቱ እስከ መቼ ነው የሚል ጥያቄ በአንደኛው ምዕራፍ ላይ ሲጠይቅ እናያለን። ጉበኛው እስከ መቼ ነው? በጉበኛው ሌሊቱ እስኪነጋ ድረስ በመጠቢያው ዕቃው ላይ ቆመህ ጠብቅ የሚል ትእዛዝ ሲመጣ እናያለን። ዛሬ አንድ ነገር ልንገራችሁ፣ ሌሊቶቻችሁ ላይ ጌታ ይመጣል። መውጫ የጠፋበት ሌሊት፣ ሰሜን ሲታይ በር የለም፣ ምስራቅ ሲታይ በር የለም፣ ደቡብ ሲታይ መውጫ የለም፣ ምዕራብ ሲታይ መውጫ የለም። ሰማይ ሌሊቱን ያውቀዋል። ሰማይ ለሌሊቱ መፍትሄ አለው። ሰማይ ሌሊቱን በቃ ሲል ያበቃል። ይነጋል። ሌሊቱ ይነጋል። ሌሊቱ ይነጋል። ሁለተኛ ሌሊት ላይ እግዚአብሔር መጣ። ጌታም በአጠገቤ ቆመ። ላጽናናችሁ ሳይሆን ይህ ቃል ማለፊያ ይሆንላችኋል። ሊገድሉት በተባከሩ ሰዓት የአክስቱ ልጅ የጳውሎስ ይላል ወረድ ብላችሁ፣ የአክስቱ ልጅ
ሊቦጫጭቁ ነው፣ እየተመካከሩ ነው ብሎ አስመለጠው። ይኸውላችሁ የሚያስመልጣችሁ ሰዎች እግዚአብሔር በመካከላችሁ መልአክ አድርጎ ያስነሳቸዋል። ጌታ በአጠገቤ ቆሟል፣ አበረታኝ አበረታኝ። በሁለተኛው ሌሊት ስንተኛው ሌሊት ላይ ያላችሁ? አንድ ነገር ልንገራችሁ፣ ሌሊቶቻችሁ ወደ ዝማሬ ይቀየራሉ። በሌሊት ዝማሬን ይሰጣል እሱ። እነ ጳውሎስ በሌሊት ዝማሬ ተቀበሉ። በእኩለ ሌሊት ይዘምሩ ነበር። ሌሊቶቻችሁ የማይሆን ሌሊቶቻችሁ የለቅሶ፣ ጌታ ባለበት ህልውና አለ። ጌታ ባለበት ዝማሬ አለ። ጌታ ባለበት ነፃነት አለ። ጌታ ባለበት መሻገር አለ። ጌታ ባለበት አልፎ መሄድ። አማኝ ካለ አንድ አሜን ይበል። ጌታ ባለበት ሌሊቱ ነጋ፣ ሌሊቱ ነጋ። መጣ ሌሊቱ ላይ። አይዞ አንዴ ብቻ መሰላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሁሉ በራቁኝ ሰዓት፣ ሁሉ ከአጠገቤ በራቁ ሰዓት፣ ማንም ባልነበረ ሰዓት ጌታ ግን አለ በአጠገቤ ቆመዋል፣ አበረታኝ፣ ከአንበሳው አፍ ዳንኩ አለ። ዛሬም ያድናል። አሜን። ያድናል። ከአንበሳው አፍ ዳንኩ። ጌታ በአጠገቤ ቆሞ። ይህ ነው ጌታ መጥቶ ቆመ። ሁለተኛው ሌሊት መሞቻ አይደለም ማምለጫው። ጌታ መጥቶ እንዲህ ያለው ገና ጣሊያን ስራ አለ። ጳውሎስ ገና ከፊት ለፊት ሚሽን አለ። ሊገነጣጥሉት ይላል እንደ ዶሮ። ነገር ግን ሚሽን አለ። የተናገራቸው የታመነ ነው። ጳውሎስ በሌሊት መጥቶ ቆመ። በሁለተኛው ሌሊት ጌታ ባጠገቤ ቆመ። አይዞ ነፍስ አቀረልኝ። አይዞ በሁለተኛው ሌሊት ይላል። እስቲ ኢሳይያስ ላምጡ። በጣም የሚገርም ነው ኢሳይያስ ላይ ያለው ክፍል። ኢሳይያስ ላይ ቁጥር 8 ምዕራፍ 21 ቁጥር 8 ጌታ ሆይ ቀኑን ሁሉ ዘወትር በማማ ላይ ቆሜያለሁ፣ ሌሊቱን ሁሉ በመጠበቂያ ላይ ተተክያለሁ። ይኸውላችሁ መጠበቂያችሁ ላይ ተተከሉ። ጌታ ይመጣል። ተተክያለሁ። ወረድ ብሎ ምን ይላል መሰላችሁ? ቁጥር 12 ላይ አንዱም ከሴር ጉበኛ ሆይ ሌሊቱ ምን ያህል ነው? ጉበኛ ሆይ ሌሊቱ ምን ያህል ነው ብሎ ጠራኝ። ጉበኛውም ይነጋል። ሌሊቱ ምን ያህል ነው? ሌሊቱ ምን ያህል ነው? የልብ ክረምት የሚሆኑ የማይደጉ የሚመስሉ ሌሊቶች አሉ። ምን አለው? ይነጋል። ከጎናቸው ያለው ይነጋል። ምን አለ? ጮክ ብላችሁ አሜን ብትሉ። ይነጋል። ምኑ ላይ ሆኖ? ጉበኛው መጠበቂያ። ተተክያለሁ። የሚነቀንቀኝ ተተክያለሁ። በምኔ? በመጠበቂያ። ሌሊቱ ይህ ልግላችሁ ሰጡት። ጌታ በሁለተኛው ሌሊት ይመጣል። የመጀመሪያው ሌሊት ያለ አይመስል፣ ግን ይገርማችሁ ያለ በማይመስለው ውስጥ ለጳውሎስ ሞቻ ነበር። ሳይግባቡ ተለያዩ። ሸንጎ ተበተነ። ሳይግባቡ ተለያዩ ይልና በሁለተኛው ሌሊት ግን ጠንከር ያለ ስለነበር ጌታ መጣ። እስክትችሉ ድረስ ጸጥ ይላል እምነታችሁን ይወጣል። በማትችሉት ሁለተኛው ላይ ግን ይመጣና ወደሚቀጥለው ሚሽን፣ ወደሚቀጥለው በረከት፣ ወደሚቀጥለው ስኬት